የትኛውም ፈረንጅ እዚህ ሀገር ከመጣ እንደ ሚሽነሪ እንደ ጦር ጀነራል ወይም ደግሞ እንደ ሌላ አሳሽ ጎብኝ ሆኖ ከመጣ ይዞ የሚሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ምናልባት እዚህ ጋር ሌሎችን ለመንካት ለመንቀፍ አይደለም። አንዲት እውነት ለመናገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ አሁን የፈረንጅ ሌባ ቢመጣ ነው የምላችሁ ምን ይዞ ሊሄድ ይችላል? አገሪቱ ላይ ሌባ ቢመጣ ሀገር ኢትዮጵያ ላይ የፈረንጅ ሌባንም እምላችሁ በቤተክርስቲያናችን የነበሩ በጣም በርካታ መጻሕፍት ተጭነው ሄደዋል። ከኦርቶዶክሳዊት ቤተክርስቲያን ውጪ ፈረንጅ እዚህ ሀገር ሊሰርቅ ቢመጣ ምን ይዞ ይሄዳል? እስኪ ንገሩኝ። ጥላቻ አይደለም እንደው ምስክርነት ለመናገር የሆነ አዳራሽ ውስጥ ቢገባ ምናልባት ምስራቅ አፍሪካን የሚናጋ ትልቅ ሞንታርቦ ሊያገኝ ይችላል። ከዚህ የተሻለ የሆነ ቤትም ቢገባ ነጠላ ጫማ ሊያገኝ ይችላል። ይሄ እውነቱ ነው። እውነት ነው። አንዳንዶቹ ጋር ረጅም ምናልባትም አንዳንድ ሺህ ዓመት የሚያስቆጥር የሆነ መጽሐፍ ሊገኝ ይችላል። ጥበብ አለው የለውም እኔ አላቅም። ግን ልንገራችሁ እኔ በኔ ንባብ በኔ ዕውቀት የፈረንጅ ሌባ ሀገር ውስጥ መጥቶ እንደ ሀገር ነው የምላችሁ ሀገርን ሲዘርፍ ግለሰቦች አይደሉም። ሀገር አንድ የፈረንጅ ሀገር ሲዘርፍ ምን ወሰደ? በሌላው ዓለም እንዳትረሱ ስንት ሚሊዮን ባሪያ ተወሰደ አልኳችሁ? ተመልከቱ። ከአፍሪካ ሕዝብ ላይ የተወሰደው የጉልበት አገልጋይ ባሪያ ተብሎ የሰው ልጅ ሲሸጥ ሲለወጥ ከኢትዮጵያ ተጭኖ የሄደ ግን የብራና መጻሕፍት ነው፣ የቤተ ክርስቲያኒቱ መጽሐፍ። ስለዚህ ከሌላው ዓለም ሰው ነው የተወሰደው፣ ከኢትዮጵያ ግን የተወሰደው መጽሐፍ ነው፣ ዕውቀት ነው ተጭኖ የሄደው ክርስቲያኖች ዕውቀት። እና ታዲያ ይህች ቤተ ክርስቲያን ያለችበት ሕዝብ ነቢዩ ዕንባቆም ተራራ ብሎ ቢጠራው ምን ይደንቃል? ተራራ የኢትዮጵያ ተራሮች ሲደነግጡ አየሁ ማለት ተራሮች አይጻዳት የሚለው ተራሮች ተብሎ በሚለው ትርጉም ሲስተካከል እንዲህ ነው የሚታየው። ከፍ ያለ ሕዝብ አያችሁት? ዛሬ በሀገሩ የሚናቀው ዛሬ በሀገሩ እንደ ትንሽ እንደ ተራ ነገር የሚቆጠረው ይሄ ነገር ተመልከቱ፣ እንዲህ አይነት ክብር አለው በዚያ ዘመን እያልኳችሁ ነው።